አንዳንዴ ስትጸልዩ እግዚአብሔር የማይሰማ ይመስላችኋል? እንገራችሁ እኔም ስጀምር እንደዚያ ነበር የመሰለኝ። እግዚአብሔር ጸሎቴን ዝም ብሎ ከመስማት አዳምጦ እንዲመልስልኝ የምጸልይበትን መንገድ እንደዚህ አድርጌ ለወጥኩት። መጀመሪያ እግዚአብሔርን ዝም ብሎ እንደ ማስተር ከማየት ይልቅ በቃ እንደ ጓደኛዬ፣ እንደ ቤስት ፍሬንድ፣ እንደ እናት፣ እንደ አባት፣ እንደ ወንድሜ በቃ እንደ ኤቭሪቲንግ ማየት ጀመርኩ። አስተሳሰቤ ዝም ብሎ በቸገረኝ ጊዜ ከመምጣት ይልቅ ከእሱ ጋር ሪሌሽንሺፕ ቢልድ ማድረግ ስፈልግ ከዚያ በኋላ ትረስት አደረገኝ። በስማም ብለን ጸሎት ስንጀምር መጀመሪያ ማስቀደም ያለብን ምስጋና ነው። አሁን ለምሳሌ ቅዱስ ኤልሻዳይ፣ ቅዱስ አዶናይ ሥላሴ፣ ኢየሱስ ክርስቶስ የምትባል አምላካችን ሆይ ክብር ምስጋና ለአንተ ይሁን ማለት ላሰግድ ምስጋና። ሁለተኛ ደግሞ በደላችንን ይቅር በለን ማለት። አዎ በደላችንን፣ በደሌን ሳይሆን መንግስተ ሰማያት ሚሚሚ ሳይሆን ዊዊዊ ነው። እንደዚያ ስንል ጸሎታችን ከእግዚአብሔር ዘንድ ቶሎ ይደርስልን። ስለዚህ ለአባትህ፣ ለእናትህ፣ ለቤተሰቦች፣ ለጓደኞች እንዳለ ለእነዚህ ሰዎች ከጸለይክ በኋላ ለራስህ እኔን ይቅር በለኝ ካልክ በኋላ እግዚአብሔርን አይቶ አሃ ስለ እሷ ብቻ አይደለም የምታስበው፣ ስለ ቤተሰቦቿም፣ ስለ ጓደኞቿም፣ ስለ ሁሉም ሰው ስለምታስብ የእሷን ጸሎት አዳምጧለሁ ብሎ ይቀበልልናል ማለት ነው። ሶስተኛ ደግሞ ቅዱስ መንፈስህን ላክ ብሎ መጸለይ። መንፈስ ቅዱስ ሲሰጠን ለእኔ ብቻ አይደለም፣ ለእናንተ ሲሰጥ ለእኔ፣ ለእኔ ሲሰጥ ለእናንተ። አራተኛ ደግሞ ቅዱስ ስጋን ክቡር ደምህን ለመቀበል አብቃኝ ብዬ በመጸለይ ነው። አምስተኛ ደግሞ እኔ ላይ የነበሩትን ክፉ መናፍስት እንድዋጋ ኃይል ሰጥቶኝ እንዳሸንፍ እንዲረዳኝ። ስድስተኛ ደግሞ ይህ የምጸልየው ጸሎት ለእኔ ብቻ በረከት ሳይሆን ለልጆችህ እንዳለ አፕላይ እንዲደረግ። ሰባተኛ ደግሞ ወደ ቅዱሳን መጸለይ ነው። የእነሱን ቃል ኪዳን ተጠቅመን እኛ እንድንባረክበት እንዲሁም የእኛን ስም አንስተው ከእግዚአብሔር ፊት እንዲጸልዩልን ነው። ለምሳሌ እመቤታችን ጋር ጸልየን ከጌታ ጋር እንድታታርቀን መጠየቅ፣ እንዲሁም በተቸገርንበት ጊዜ አምላክ አቡነ ተክለ ሃይማኖት ብለን ጸልየን ሰግደን ከችግራችን ያላቁናል። ላይክ፣ ፎሎ፣ ሼር ማድረግ እንዳደረሱ እግዚአብሔር ያክብርልኝ።